ሰላም የኔ ሙያ ቤተሰቦች እንዴት ናችሁ? እንዴት ከርማችኋል? ትዕግስት ነኝ። ዛሬ ደግሞ በሌላ በአዲስ ቪዲዮ ወደ እናንተ መጥቻለሁኝ። ይሄ ምንድነው? ዛሬ በቀላል መንገድ በቤታችን የባሲሊኩም ሶስ ሰርተን እንዴት መጠቀም እንዳለብን ነው ማሳያችሁ። ለዛ የሚጠቅመን ወይም ደግሞ ባሲሊኩን ለመስራት የሚያስፈልገን የመጀመሪያ እዚህ ጋር የምትመለከቱት ይሄ ፍሬሽ ባሲሊኩም ቅጠል ነው። እዚህ ጋር ደግሞ አለን የዝግባ ፍሬ ነው። ይሄኛውን ነጭ ሽንኩርት፣ ጨው፣ ዘይት፣ ኦሊቭ ኦይል ይኖረናል። እነዚህን በማዋሃድ ለፓስታ ወይ ለመኮሮኒ ቀላል በቤታችን ውስጥ የምንሰራውን ሶስ እናያለን። አብራችሁን ተከታተሉን። ይህን ደግሞ ቪዲዮአችንን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ከኛ ጋር ቤተሰብ ይሁኑ። አብራችሁን ስለምትሆኑ እናመሰግናለን። ወደ ቪዲዮ እንሂድ።